በ1840ዎቹ መጨረሻ ላይ አንድ የ13 ዓመት ሕፃን ልጅ ከቤተሰቦቹ ጋር ከስኮትላንድ ተነስቶ ወደ አሜሪካ ይሰደዳል። ቤተሰቦቹ እጅግ ደሃ ከመሆናቸው የተነሳ ልጁ ገና በልጅነቱ የጥጥ ፋብሪካ ውስጥ በሳምንት $1 ከ20 ሳንቲም ብቻ መስራት ይጀምራል። ይህ ሕፃን ግን በዛ በቆሸሸና ጨለማ ፋብሪካ ውስጥ ሆኖ አንድ ህልም ነበረው። ድህነትን አሸንፌ ለሰዎች ብርሃን እሆናለሁ የሚል ጽኑ ቃል ለራሱ ገባ። ይህ ሕፃን ከጊዜ በኋላ የዓለም ትልቁ የብረት አምራች የሆነውና ዘመናዊውን አሜሪካ የገነባው ሰው ተብሎ የሚጠራው አንድሪው ካርኔጌ ነው። ዛሬ ከዚህ ታላቅ ሰው ሕይወት ለስኬት የሚረዱ ወሳኝ መርሆችን እንመለከታለን። ካርኔጌ በፋብሪካ ውስጥ እየሰራ ሳለ አንድ ትልቅ ዕድል አገኘ። በወቅቱ ለወጣት ሰራተኞች ብቻ በሳምንት አንድ ቀን የሚከፈት አንድ የግል ቤተ መጻሕፍት ነበር። ካርኔጌ በየሳምንቱ መጻሕፍትን እየተዋሰበ ማንበብ አእምሮውን መገንባት ጀመረ። ካርኔጌ ዕውቀት ከገንዘብ በላይ ሀብት ነው ብሎ በጽኑ ያምን ነበር። እሱ እንደሚለው አንድ ሰው ያለበትን የድህነት አዙሪት መስበር የሚችለው መጀመሪያ አእምሮ ውስጥ ያለውን የሐሳብ ድህነት ሲያስወግድ ብቻ ነው። እርስዎም ዛሬ ካሉበት ቦታ ለመነሳት መጀመሪያ አእምሮ ላይ ኢንቨስት ማድረግ እንዳለብዎ ካርኔጌ በትጋቱ ያስተምረናል። ካርኔጌ ወደ ስኬት ማማ ላይ የወጣው ብቻውን አልነበረም። የእሱ ትልቁ ምስጢር ማስተርማይንድ የሚለው መርህ ነው። እሱ እንደሚለው ሁልጊዜም ከኔ የበለጠ ጎበዝ የሆኑ ሰዎችን በዙሪያ ያሰባስባለሁ። ካርኔጌ በብረት ምርት ላይ የተሰማራ ቢሆንም እሱ ራሱ ስለ ብረት ኬሚካላዊ ይዘት ጥልቅ ዕውቀት አልነበረውም። ነገር ግን ስለ ብረት በደንብ የሚያውቁ ሳይንቲስቶችንና መሐንዲሶችን እንዴት እንደሚመራ ያውቅ ነበር። ይህ ትልቅ ትምህርት ይሰጠናል። ሀብታም ለመሆን ሁሉንም ነገር ማወቅ አይጠበቅብዎትም። ዋናው ነገር ትክክለኛ ሰዎችን በትክክለኛው ቦታ ማስተባበር መቻል ነው። ካርኔጌ ለትውልድ ያስተላለፈው አንድ ትልቅ መጽሐፍ አለው። እሱም የሀብት ወንጌል ዘ ጎስፐል ኦፍ ዌልት ይባላል። በዚህ መጽሐፍ ውስጥ ሀብትን በሁለት ደረጃዎች ይከፍለዋል። የመጀመሪያው ግማሽ ሕይወት ሀብትን በርትቶ ማከማቸት ሲሆን ሁለተኛው ግማሽ ሕይወት ደግሞ ያከማቹትን ሀብት ለሰው ልጅ ጥቅም ማዋል ነው። ካርኔጌ በሀብቱ ላይ ተኝቶ የሚሞት ሰው በውርደት ነው የሚሞተው የሚል ጠንካራ እምነት ነበረው። ለዚህም ነው ከሞተ በኋላ 90% ሀብቱን ለቤተ መጻሕፍትና ለትምህርት ቤቶች ግንባታ የሰጠው። ይህ የሚያሳየው ስኬት ለራስ ብቻ ሳይሆን ለሌሎችም መትረፍ ሲችል ትርጉም እንደሚኖረው ነው። ሁሉንም እንቁላሎች በአንድ ቅርጫት ውስጥ አታስቀምጡ የሚለውን የተለመደ አባባል ካርኔጌ በጭራሽ አይቀበለውም። የእሱ መርህ ተቃራኒ ነበር። ሁሉንም እንቁላሎች በአንድ ቅርጫት ውስጥ አድርጉ፣ ከዚያም ያንን ቅርጫት በንቃት ተከታተሉት የሚል ነው። ስኬታማ ለመሆን በብዙ ነገሮች ላይ መበታተን ሳይሆን በአንድ በደንብ በሚያውቁትና ውጤታማ በሆኑበት ሥራ ላይ ሙሉ ትኩረትን ማድረግ ወሳኝ መሆኑን በተግባር አሳይቷል። ካርኔጌ የብረት ኢንዱስትሪውን ሊቆጣጠር የቻለው ትኩረቱን ሳይከፋፍል በአንድ ዓላማ ላይ በመጽናቱ ነው። አንድሪው ካርኔጌ ከፋብሪካ ሰራተኝነት ተነስቶ የዓለም ባለጸጋ ለመሆን የቻለው ለራሱ በገባው ቃልና በተከተላቸው ጥብቅ መርሆች ነው። ዛሬ እርስዎም ከዚህ ታሪክ ምን ይማራሉ? ምናልባት ዛሬ ያለዎት ሁኔታ አስቸጋሪ ሊሆን ይችላል። ነገር ግን እንደ ካርኔጌ አእምሮውን በመገንባት ከሰዎች ጋር በመተባበርና ትኩረቶን በአንድ ዓላማ ላይ በማድረግ የወደፊት ስኬቶን መወሰን ይችላሉ። ከእነዚህ የካርኔጌ መርሆች ውስጥ የእርስዎን ሕይወት ሊቀይር የሚችለው የትኛው ይመስልዎታል? ስኬታማ ለመሆን ዛሬውኑ ውሳኔ ይስጡ።